በተለያዩ ስፍራዎች ሰራዊቱ የኮበለለና የፈረሰ እየተቀላቀለ ነው ሲሉ የፋኖ ኃይሎች ገለጹም። የመከላከያ ሰራዊቱ ደግሞ ጠላት ባውደ ውጊያ ያጣውን ድል በወሬ ለማግኘት እየጣረ ነው የሚል ሀተታን አሰራጭቷል። በአማራ ክልል በየቀበሌው የሚሊሻን ሚና ተክቶ ከወንድሞቹ ጋር እንዲዋጋም እንዲታኮስም ተደርጓል። የድሃ ኢትዮጵያን ስብስብ የሆነው የመከላከያ ሰራዊቱ አበላ ህዝብ ጋር ካጠጣ ህዝብ ጋር መገዳደል በጣም ያሳፍራል። ይሄ ነገር በዚህ መቀጠል የለበትም። መከላከያ ሰራዊቱም እንትኑን መምረጥ አለበት። በቃ ከእንግዲህ በኋላ በቃ ብሎ መነሳት አለበት። ለማን ነው የምቆስለው? ለማን ነው የምደማው? አሁን ባለውን ብሩ የተቀመጠውን በር ያለው ሶዬ እስከመጣው ድረስ ግጭት ብቻ ነው። በሰላም አንድ ቀን በነጻነት መኪና ጎዞ ማያግም እኛም ወታደሩም ራሱ ሲቀይ በላ ዝም ብሎ በየቦታው ይህ ወታደር ሲገደል መርዶ የማይነገር ሲቆስል በሚያቀርበው ጥያቄ ሳቢያ የሚታሰር ስለመሆኑም ባለፉት ወራት የነበሩ ክስተቶች የቅርብ ማሳያ ናቸው። ይህ ኢትዮጵያን መጣለን ይሉት የነበር ኃይል አሁን በዓለም አቀፍ ደረጃ የጦር ወንጀለኛ እየተባለ የሚፈረጅ ይሆን ዘንድም ብልጽግና ሰርቷል። በየጊዜው በታጣቂዎች የሚማረክ የሚከዳና ትርጉም የሌለው መስዋዕትነትን የሚከፍልም ሆኗል። የፋኖ ኃይሎች ባለፉት ቀናት በበርካታ የክልሉ አካባቢዎች የዚህ ሰራዊት አባላት የአድማ ብተናና የሚሊሻ አባላት ጭምር ከስምሪታቸው እየኮበለሉ እየተቀላቀሏቸው ስለመሆኑ ይገልጻሉ። በወሎ ጎጃምና ደቡብ ጎንደር አንዳንድ ስፍራዎች ወታደሮች ከነጦር መሳሪያቸው በተናጥልና በጋራ ታጣቂዎችን መቀላቀላቸውንም አንስቷል። የኮሎኔል አጃቢዎች ጭምር ከነዚህ ውስጥ እንደሚገኙበት በመጥቀስ እንደ ደባርቅ ቀጠና ባሉ አካባቢዎች ደግሞ የሚሊሻ አባላት በተመሳሳይ ከስምሪት ቀጠና ወጥተው በቡድን ታጣቂዎችን መቀላቀላቸው ተሰምቷል። የመከላከያ ሰራዊቱ ያወጣው ሀተታ ደግሞ ጦር ከፈታው ወሬ ፈታው በሚል ጠላት በውጊያ የተነጠቀውን ድል በወሬ ለማስመለስ ቢጥርም ወታደሩ ለሐሰት ትርክት አይጠለፍም የሚል ሆኗል። የመከላከያ ሰራዊቱ በየካምፑ ምርጫ እንዲያደርግ በሚል ባለፉት ቀናት የውጊያዎችና የጥቃቶች መጠን ጋብ ብሎ እንደነበር የሚታወቅ ሲሆን አሁን ደግሞ በአንዳንድ አካባቢዎች የሰራዊቱ ስምሪቶች መኖራቸውም ታውቋል። የደቡብ ወሎ ዞን አምባሰል ተራራማ ስፍራዎች ደግሞ በቀዳሚነት ይጠቀሳሉ። የፋኖ ኃይሎች በዚህ አካባቢ ከኩታ በርዚህ አይንቀሳቀስ በነበረ የመንግስት ኃይል ላይ ድንገተኛ ጥቃት በመክፈት ጉዳት አደረስን ብለዋል። ሰቆጣ ቀጠና ሐሙሲት አካባቢ፣ በሰሜን ሸዋ አረርቲ ከተማ፣ በጎጃም ቀጠና ወይራና ሌሎችም ስፍራዎች ላይ ደግሞም በክልሉ የጸጥታ ኃይሎች ላይ ጥቃቶች መድረሳቸው ነው የተነገረው። በድሮን ጥቃት የሚንበረከክ የትግራይ ሰራዊት መንግስትም ይሁን ህዝብ የለም ሲሉ የቲዲኤፍ አመራሩ ጀነራል ምግባይ ኃይለ ገለጹም። በቅርቡ የብልጽግናው መንግስት የድሮን ጥቃት በፈጸመበት አካባቢ ሽራሮ ተገኝተው ያለን አማራጭ ማሸነፍ ነው እናሸንፋለንም ሲሉ ተደምጠዋል። ከቀናት በፊት የአብይ አህመድ አገዛዝ በታህታይ አዳቦም ሽራሮ አቅራቢያም አርሚ 13 ተብሎ በሚጠራው የትግራይ ሰራዊት አባላት ላይ የድሮን ድብደባን አድርሶ ሰብአዊና ቁሳዊ ጉዳት ማስከተሉ የሚታወስ ነው። የዚህ አርሚ አዛዥ ትናንት ያደረጉት ንግግርም በ17 ዓመቱ የትጥቅ ትግል ወቅት የነበረው በኃይል እናስተዳድራቸዋለን አታስተዳድሩንም የሚል ነበር። የአሁኖቹ ግን እናጠፋቸዋለን አንጠፋም ሆኗል ብለዋል። ከአካባቢው ማህበረሰብ ጋር በተደረገ ውይይት ላይ የተገኙት የቲዲኤፍ ከፍተኛ አመራሩ ጀነራል ምግባይ ኃይለ ደግሞ የትግራይ ህዝብ ጠላት የሆነው የብልጽግናው ስርዓት በሰራዊታችን ላይ የድሮን ጥቃት ፈጽሟል። በዚህ የሚንበረከክ የትግራይ ሰራዊትም ሆነ መንግስትና ህዝብ ግን አይኖርም። እኛ እንደ ህዝብ ለህልውናችን ራሳችን በራሳችን መብታችንን ለማስከበር የወደፊት እድላችንንም እውን ለማድረግ ነው የምንታገለው። ይህንን እናጠናክራለን እንጂ አንሸበርም ሲሉ ተደምጧል። ትግላችን ፍትሐዊና እውነታ ላይ የተመሰረተ ነው የሚሉት ጀነራሉ እናም ድላችን አይቀሬ ነው ሲሉም አብራርቷል። አሁን እንደ ህዝብ ወሳኝ ምዕራፍ ላይ ነን። ሁላችንም ወታደር መሆን አይጠበቅብንም። በየሙያችን ግን ለትግራይ በመስራት የትግሉ አካል መሆን አለብን ብሏል። የመስዋዕትና ሞት ህልም ኖሮን ሳይሆን በቋንቋችን፣ በባህላችን፣ በታሪካችን፣ በማንነታችን ራሳችን በራሳችን የማስተዳደር መብታችን ላይ መተውብን ተገደን ነው እየታገል ያለነውም ባይ ናቸው ጀነራል ምግባይም። ኣብ ወሳኒ ምዕራፍ ኣለና ወይ ተሓጂ ዘላ ገመድ በጢስና ከም ህዝብ ክንቅፅል ኢና ወይ በታ ገመድ ተሓኒቅና ኣብ ዕንኒ ክንነብር ኢና። አሁን ወሳኝ ምዕራፍ ላይ እንገኛለን። አሁን የተያዘው ገመድን በጥሰን እንደ ህዝብ እንቀጥላለን ወይንም በዛ ገመድ ታንቀን በባርነት እንኖራለን። እሱን ደግሞ አንመርጠውም፣ አይሆንም። ያንን ገመድ በጥሰን እንሄዳለን። ያለን አማራጭ ማሸነፍ ነው፣ እናሸንፋለን። ደግሞም ዋናው ዓላማችን ህልውናችንን ማረጋገጥ ነው፣ ህልውናችንን ማስቀጠል። እኛ በራሳችን ስራችንን እየሰራን ነው።
መዳረሻውና ግቡ ላይ እናደርሰዋለን። ተበታትናችኋል፣ ያኔ የከፈላችሁትም መስዋዕትነት ተሳስታችኋል፣ እጃችሁን ስጡ ነው እየተባልን ያለ ነው። ፈጽሞ አይሆንም። ለነዚህ አካላት በዚህ ዘመን እጃችንን አንሰጥም። እኛም የ1960ዎቹ ትውልድ ማለት ጽምዶ ማለት ነው ብለው አረፉ። የኢትዮጵያ ፖለቲካና ጦርነት ብርሃኑ ጁላ የሚልን ገጸ ባህሪ በተለያየ መልክ ተዋናይ አድርጎ ከቀጠለ 50 ዓመት የተሻገረም ቢሆን ስሙ በተለያዩ መንግስታት ውስጥ በተለያዩ አማጽያን ስር ሲላላክ እንደነበር የሚያሳይም ቢሆን ታሪኩን ግን ይክዳል። የደርጉ ወታደር፣ የመንግስቱ ኃይለማርያም አብዮታዊ ጦር አባል፣ የኢህአዴጉ ምርኮኛ፣ የመለስ ዜናዊ ክፍለ ጦር አዛዥ፣ የኃይለማርያም ደሳለኝ ምክትል ኤታማዦር ሹም፣ የአብይ አህመድ ፊልድ ማርሻል በሚል የህይወት ታሪካቸው የሚነበብላቸው ብርሃኑ ጁላ ክህደትን ቀጥለውበታል። ነገሩን የበለጠ ግልጽ ለማድረግ አንድ የታሪክ እውነት አስቀምጠን እንነሳ። የ1960ዎቹ ትውልድ አካል የሆኑት የኢህአዴግ ታጋዮች እንደ ብርሃኑ ጁላ ያሉ ተማራኪዎች ሲያጋጥሟቸው እጃቸውን ወደ ላይ አስብለው ጠመንጃቸውን ከተቀበሏቸው በኋላ 3 አማራጮችን ይሰጧቸው እንደነበር ተጽፏል። አንድም ወደ ትግሉ መቀላቀልና ደርግን መዋጋት፣ 2ም ወደ ቤተሰብ መሄድ፣ 3ም ወደ ውጭ ሀገር መጓዝ የሚሉትም አማራጮች ነበሩ። ብርሃኑ ጁላ የመረጡት ወደ ውጪ ወይም ወደ ቤተሰብ መሄድን አልነበረም። ይልቁንም እናት ጦራቸውን፣ አብዮታዊውን ሰራዊት እሳቸው ጽምዶ ካሏቸው የ1960ዎቹ ወጣቶች ጋር ሆኖ መዋጋትን አፈሙዝ አዙሮ መፋለምን ነው። ብርሃኑ ከምርኮኛነት ወደ ታጋይነት ሲቀየሩ ቀን ሲወጣ ኤታማዦር ሹም ሆናለሁ ብለው ወይም መጠጊያ ቤተሰብ አተዋለያም ውጭ ሀገር ብሄድም እርባና የለውም ብለው ስለመሆኑ ሲያብራሩ አልተደመጡም። ከአብዮታዊ ወታደርነት ወደ ታጋይነት ሲቀየሩ ግን ለአቅመ ማገናዘብ የበቁ በመሆናቸው ተገደው ያደረጉት ነው ሊባል አይችልም። እናም ኤርትራ በኢትዮጵያ ቅኝ ተገዝታለች የሚሉትን እሳቸው ጽምዶ የሚሏቸውን የኢህአዴግ ታጋዮች ተቀላቅለው ቢያንስ 2 ዓመት ለሚሞላ ጊዜ ጸረ ደርግ ውጊያ አድርገዋል። እናም የደርግን መንግስት ለማፍረስ እዋጋለሁ ብለው የኢህአዴግን ታጋዮች ካሰለጠኑ ሰዎች አንዱ ሆኑ። የደርግን መንግስት ያፈረሱ ታጣቂዎችን ቆመው ያሰለጠኑ መሆናቸውን ዘንግተውም የ1960ዎቹ ትውልድ የራሱን መንግስት የሚያፈርስና እርስ በርሱ የሚጫረስ ይሉታል። ተሳክቶላቸዋል። እርስ በርሱ የሚጨፋጨፍ የራሱ መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር መዓት ባንዳ ከውስጥ ስለተገኘ ነው። መንግስትን በማፍረስ የሚከሱት ራሳቸው ጭምር በተማረኩበት ጠመንጃ የመንግስቱ ኃይለማርያምን አገዛዝ የተዋጉበትን ታሪክ ነው። ይህንን ግን አይጠቅሱትም። ጉዳዩ ኦህዴዳዊ ክህደት ተብሎም የሚታለፍ አይደለም። በእርግጥ ለግብፅም ሆነ ለሻቢያ ጉዳይ ፈጻሚ ሆኖ የተላላከ ኤታማዦር ሹም በኢትዮጵያ ከሳቸው በፊት የለም። አገሩን ወደ ብጥብጥ በመክተት የግብፅን ፖሊሲ ያስፈጸመውንና በሻቢያ አገዛ አገር የወጋውን ታሪካቸውን ከማውሳታችን በፊት ተናግሮ አናጋሪው ብርሃኑ ጁላ የ1960ዎቹ ትውልድ ዓላማ ቀይ ባህርን እንዳንጠቀም ለማድረግ ነበር ይሉና ህዳሴ ግድብንም እንዳንገነባ ነበር በማለት ያክላሉ። እሱን እንስማው። የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ግጭት በማዳከም በቀጠናው ትርጉም ያለው አገር እንዳትሆን በቀጠናው የአባይን ውሃ እንዳትጠቀም ሲደረግ ነበረ። ተሳክቶላቸዋል። ከባህር በር አስወጥተውናል። ያልተሳካው ባህር አባይን መገደብ የማትችል አገር መፍጠር ነበር። እሱ አልተሳካም። የተከበሩ ፊልድ ማርሻል ሆይ የ1960ዎቹ ትውልድ የአባይ ወንዝን እንዳንጠቀም ለማድረግ ሲሰራ ነበር ማለትዎ ምንድን ነው? ህዳሴ ግድብን የገነባው ያቆመውና የታሪክን የፍሰት አቅጣጫ የቀየረው የ1960ዎቹ ትውልድ ሆነው የመለስ ዜናዊ አመራር እንጂ ካሙዙ ካሳና አዳነች አቤቤ እኮ አይደሉም ብሎ መከራከር ጉንጭ ማልፋት ነው። ተናግረው የሚያናግሩት ፊልድ ማርሻሉ ግን ይቀጥላሉ። የ1960ዎቹን ትውልድ ካርቱምንና መቋዲሾን ደጅ የሚጠና ሲሉ ይወነጅሉታል። ያን ጊዜ ካይሮ ሄዶ ደጅ የጠኑ፣ ያን ጊዜ ካርቱም ሄዶ ደጅ የጠኑ፣ ያን ጊዜ መቋዲሾ ሄዶ ደጅ የጠኑ፣ ያን ጊዜ ካርቱምና መቋዲሾ ሄደው ደጅ የጠኑ የሚሏቸው ሰዎች መንግስት በሆኑበት ጊዜ እንደሳቸው ጎረቤት ሀገራትን ደጅ ጸንተው አገር ለመውጋት አልተሰማሩም።
የያኔው መንግስት የያኔዎቹ ኢታማዦር ሹሞች ጎረቤቶቻቸው እንዳይወሯቸው አገራቸውን ሲከላከሉ ኖሩ እንጂ ጎረቤቶቻቸውን እየጠሩ ህዝባቸውን አልወጉም። ነገሩን በቀጥታ እንግለጸው። ኢትዮጵያ ብርሃኑ ጁላ የተባሉ የጦር ኢታማዦር ሹም እስከሚመጡባት ድረስ አንድም ጊዜ ጎረቤቷን ጋብዛ ህዝቧን አልወጋችም። መንግስት ሆኖ እንዲህ ያለ አገራዊ ክህደት የፈጸመም የለባትም። በዚያን ጊዜ ካይሮ ሄዶ ደጅ የጸኑ የሽምቅ ተዋጊዎች ሊኖሩ ይችላሉ። እንደ አብይ አህመድ በፈርዖን ቤተ መንግስት ደጃፍ ላይ ቆሞ እየማለ ለግብፅ ለመስራት ደጅ የጠና የኢትዮጵያ መሪ ግን ወላሂ እያለ የማለ የኢትዮጵያ ጠቅላይ ሚኒስትር ግን ተመዝግቦ ያውቅም። መቋዲሾ ሄዶ ደጅ የጠኑ ያሏቸውም ሰዎች እንዲሁ በትጥቅ ትግል ላይ የነበሩ ወጣቶች እንጂ መንግስታዊ ኃላፊነት የነበራቸው ባለስልጣኖች አልነበሩም። ብርሃኑ ጁላና አብይ አህመድ፣ ደመቀ መኮንንና አበባው ታደሰ ግን የአገሪቱ ትላልቅ ባለስልጣናት ሆነው ከሶማሊያም ሳይቀር ጦር አስገብተው መቋዲሾን ደጅ ጠንተው ኢትዮጵያ ውስጥ የጦር ወንጀል መፈጸማቸውን የተባበሩት መንግስታት ሳይቀር መዝግቦላቸዋል። ይህንን ያደረገ የ1960ዎቹ ትውልድ የለም። የሱዳንን መንግስትና አልፋሽጋን ውሰድ፣ ምዕራብ ጎንደር ድረስ ዘልቀህም ምድረገነትን ተቆጣጠረው፣ በምትኩ ከኢትዮጵያ ጁንታ እንዳይወጣ ተዋጋልኝ ብሎ የአገሩን ግዛት ቆርሶ የሰጠ ካርቱምንም ደጀጠና ሌላ የአገር መሪ ኢትዮጵያ ውስጥ ከኦህዴድ ብልጽግና በፊት ኢትዮጵያ ውስጥ ከአብይ አህመድና ብርሃኑ ጁላ በፊት አልነበረም። አስመራ ድረስ ሄደውም ደጅ የጸኑት የተወገዘውንና በወንጀል የተነከረውን የኤርትራን ጦር አምጥተውና ናሴት ድፈር፣ ወጣትም ግደል፣ ፋብሪካም ንቀል ብለው ያስገቡ ኢትዮጵያ ውስጥ የጦር ወንጀልና የዘር ማጥፋት ፈጽመዋል በሚል በዓለም አቀፍ የሕግ ኢንስቲትዩቶች ስማቸው ሲነሳ የሚውል እሳቸው ናቸው። በእርግጥ ያ ትውልድ እንደሳቸው ያሉ ምርኮኞችን ለኢትዮጵያ ትቶ በመሄድ የሚከሰስ ቢሆንም ያ ትውልድም ሆነ ከእነሱ በፊት የነበረው ትውልድ መንግስት በነበረ ጊዜ እነ ብርሃኑ ጁላ ከሰሯቸው ወንጀሎች አንዱንም አልሰራም ብሎ መከራከር እንዳይቻል እሳቸው ሌሎች ኢትዮጵያውያንን በባንዳነት የሚከሳ አንደበታቸው ፋታ አይሰጥም። ባህር በር የማባረር ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም። እነሱ ባንዳ ስላገኙ ነው። ለጠላቶቻችን ምቹ ሁኔታ በር የሚፈጥር ማአት ባንዳ ከውስጥ ስለተገኘ ነው። ማአት ባንዳ ከውስጥ ተገኘ፣ የራሱን አገር የሚያዳክም ባንዳ አገኘ ይላሉ። ይህንን መንግስታዊ ባንዳነት የፈጸሙት ፊልድ ማርሻሉ እየተገለባበጡ ያገለገሉትን የ1960ዎቹን ትውልድ ሲወነጅሉ ዘንድሮስ ማራኪያቸው ማን ነው? ብልጽግና አይደለምን ያስብላል። አለቃቸው አብይ አህመድ ከመገናኛ ሬዲዮ ተሸካሚነት እስከ ሚኒስትርነት ለ27 ዓመታት የኖሩበትን ስርዓት ክደው ተላላኪ ነበርኩ እንዳሉት ሁሉ ብርሃኑ ጁላም መንግስቱንም መለስንም ጻድቃንንም ሳሞራንም አለቃ አድርገው የኖሩበትን ታሪካቸውን ዘንግተው ሕይወት ሁሉ ከ2010 እንዲጀምርላቸው እየጣሩ ነው። ያኔ በምርኮኛነት መንፈስ ውስጥ ሆነው የሳሞራ ዩኑስንና የጻድቃን ገብረትንሳኤን ቃላት ያነበንቡ የነበሩት ብርሃኑ ጁላ ዛሬ ደግሞ የአብይ አህመድን የብልጽግና ወንጌል እርባና ቢስ ቃላት በማንበብ ላይ ናቸው። የምርኮኛነት መንፈስ 70 ዓመትም ሲሞላ የማይለቅ ይመስል ዘንድሮም የልባቸውን የሚናገሩ አይመስሉም። የ1960ዎቹ ትውልድ ዓላማ አባይ ላይ ግድብ እንዳንገነባ ነበር የሚለው ንግግራቸው ለዚህ ጥሩ ማሳያ ነው። ታዲያ ህዳሴንና ጣና በለስን ጨምሮ ያን ሁሉ ትላልቅና መካከለኛ ግድብ በአባይ ወንዝና ተፋሰሱ ላይ የገነባው የሽመልስ አብዲሳና የደንቢቱ አምቢሳ ትውልድ ነው እንዴ ያስብላል። ይሁን እንጂ ብርሃኑ ጁላ ለአጥቂም ለተከላካይም ለላኪም ለተላላኪም ሲሰሩ ስለኖሩና አሁንም እንዲሁ ስለቀጠሉ ስለ የትኛው አካል እያወሩ እንደሆነ አይታወቅምና ዛሬም በምርኮኛ መንፈስ ትናንት የነበሩበትን እያወገዙ ሕይወትስ አሁን ነው እያሉ ነው።